ተኩላ እረኛ ሆኜ በግ ልጠብቅ ሲል አያስቅም? እና በዚህ ዘመን መትጋት አያስፈልግም? እሳት ሊነሳ ነው ብለን እሳት ማጥፊያ ይዘን አንቆምም። ጉንዳን ሳይመጣ አመድ ነስንስ። የተስተካከልን ከሆን ማንም አይነካንም። ተዋሲያን ስጋው ደግሞ እንደዛ ማለት ዕውቀት፣ ምስጢር፣ ለቦ፣ ጥበብ፣ ማስተዋል ይገልጣል። ስጋው ደግሞ የስጋ ስሜትን ጥርግርጉን አውጥቶ ቤት የጠበቃችሁ ሰው በአንድ ነገር ይበልጠናል። ቁርስ በልቶ ቡና በመጠጣት በሌላ በምንም አይበልጣችሁ። አጥማቂው ብትሉት እንዳላሰተኛ የወረራት እንደው እብድ ብቻ የተባለ ይኑርብሽ የተባለች ሀገር ስለሆነች እባካችሁ ከፊት ይልቅ አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ በጥምቀት የከበራችሁ በወንጌል ያመናችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የአስራት የበኩራት የመስቀል ስጦታ የአደራ ልጆች የጻድቃን የሰማዕታት የደናግል የመነኮሳት ወዳጆች ሁላችሁም የባህሉ ባለቤቶች ተመራቂ እህቶች ወንድሞቻችን የተመራቂ ቤተሰቦች ሁላችሁም ለኔና ለእናንተ እንደሚገባን መጠን በኃያሉ በልዑል እግዚአብሔር ፍጹም ፍቅርና ሰላምታ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ለዚች ለተቀደሰች ጊዜና ሰዓት በሰላም አደረሳችሁ። አሜን። እግዚአብሔር ይመስገን ብለን እግዚአብሔርን እንድናመሰግን አንደበታችን የከፈተ ልዑለ ባሕርይ ምሉዕ በኩሉ የሆነ አምላካችን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከአጽናፈ ዓለም እስከ አጽናፈ ዓለም ከምድር እስከ አርያም ዛሬም ዘወትርም የከበረና የተመሰገነ ይሁን። ያለ እግዚአብሔር ፍቃድ ማስተምር እጽፍ ደጉስ አነብ ተረጉም ብሎ ማለት ስለማይቻል በአብ ስማምኜ አብን ወላዲ ብዬ በወልድ ስማምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስማምኜ መንፈስ ቅዱስን ሰራጭ ብዬ ምንም ላጠይቆተ ሰለስቱ አካላት በስም በአካል በግብር ሶስት ስል በአገዛዝ በሕልውና በባሕርይ በመለኮት በፈቃድ አንድ አምላክ ብዬ ረድኤተ እግዚአብሔርን አጋዥ በማድረግ እኔ የምናገርበትን አንደበት እናንተ ሰምታችሁ የምተገብሩበትን ሰሚ ጆሮ አስተዋይ አእምሮ ዝነ ልቦና እግዚአብሔር አምላክ ለሁላችን ያድለን ዘንድ የእርሱ ቅዱስ ፈቃዱ ይሁንልን። ለሚኖረን ጊዜ የምንማማርበት የዕለቱ የትምህርታችን ርዕስ የሚሆነው ከፊት ይልቅ አሁን ጽኑ በሚል ኃይለ ቃል እንነጋገራለን። ስለ ቃሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ከኔ ተከትላችሁ ሁላችሁም ቃሉን ትናገሩታላችሁ። ከፊት ይልቅ በሉ እስኪ አሁን ትጉ በሚል ኃይለ ቃል እንነጋገራለን። የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የተጻፈ ኃይለ ቃል ነው። ከፊት ይልቅ አሁን ትጉ ይላል። ቁጥር 10 ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ነው። ከቁጥር 1 ጀምሬ ኃይለ ቃሉን አነብላችኋለሁ። ምንድነው የሚለው? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዓለም ካለው ጥፋት አምልጣችሁ ከመለኮታዊ ባህሪ በተስፋ ቃል ተካፋዮች ትሆኑ ዘንድ በእምነት በጎነትን ጨምሩ ይላል። በእምነት ምንን ጨምሩ? አሁን አብራችሁ ነው የምትሉት። በእምነት በሉ በጎነትን፣ በበጎነት ዕውቀትን፣ በዕውቀት ራስን መግዛትን፣ ራስን በመግዛት የወንድማማች መዋደድን፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ የሌሉት በሉ እንጂ እውር ነውና ከፊት ለፊቱ ብቻ ያለውን ይመለከታል፣ የኃጢአቱንም መንጻት ረስቷልና። ወንድሞች ሆይ በሉ አሁን መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ። ርዕሳችን ምንድን ነው? ከፊት ይልቅ አሁን ትጉ። አሁን ይሄን ከቤት አንብቡት ብላችሁ ለእናንተ ድካም እንዳይሆን ብዬ ነው አይደል? አብረን አነበብነው ማለት ነው አይደለ? ከየሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ነው ኃይለ ቃሉ ያለው፣ ግን ከቁጥር 1 ጀምሮ አነበብነው ማለት ነው። ሁሌም ስናነብ ከላይ እስከታች እናነባለን። አንብብዋ ለመልእክት እምጥንታ እስከ ተፍጻሜታ ለመረከብ ከቀለመ ጸዋጋት ኢትለፍ አቲ ቆጽለ አላ ተመያየጥ። መቅደመ ወንጌል አንድን ሐሳብ ለመረዳት ስትፈልግ ሐሳቡን ከላይ እስከታች አንብበው። አንዲት ኢትለፍ አቲ ቆጽለ አንዲት ቅጠል እንዳታልፍ። አላ ተመያየጥ። አላ ማለት አላህ ማለት አይደለም። አላ ማለት እንጂ ማለት ነው። አላ
አላህ አድነን እንላለን ጸሎት ላይ ከክፉ ሁሉ አድነን እንጂ ማለት ነው። ስለዚህ መልሰ መላልሰ አንብብ እንጂ በጸሎት መንፈስ አንብብ እንጂ መምህራንን እየጠየቅ አንብብ እንጂ ማለት ነው። እንደ ሌሎች እንደ ወገኖቻችን ቆርጣ አታንብብ ማለት ነው። ነጥቃ አትሮጥ ማለት ነው። ስለዚህ ከወንድሞች ሆይ በዓለም ካለው ጥፋት አምልጣችሁ በዓለም ጥፋት ነው የምትሰሙትና በዓለም ካለው ጥፋት አምልጣችሁ ከመለኮታዊ ባህሪ በተስፋ ቃል ተካፋዮች ትሆኑ ዘንድ ምን ማለት ነው? የመለኮት ቅድስና የባህሪ ቅድስና ነው። በጸጋ ቅድስናን ታገኙ ዘንድ እያንዳንዱ ሕዋሳችሁ ይቀደስ ዘንድ የቆማችሁበት ቦታ የተቀደሰ ነው። ስለዚህ እግራችሁ ይቀደስ ዘንድ ወደ ቤተ እግዚአብሔር ይገሰግሳልና እጆቻችሁ ይቀደሳሉና ቢያጨበጭቡ ቢያሸበሽቡ ነው አይደለ? ሌላ ነገር አይነኩምና ጆሮአችሁ ቃለ እግዚአብሔር ቢሰማ ነው አይደለም? ሌላ ነገር አይነካምና። ስለዚህ ወደዚህ መምጣት ባጭሩ መቀደስ ነው ማለት ነው። ምክንያቱም ርኩስ እንኳን ሆኖ ቢገባ ሰው ተቀድሶ የሚወጣባት ናት። ጥሬ ሆኖ ቢገባ የሚቀደስባት ናት ማለት ነው ቤተክርስቲያን። ቤተክርስቲያን ሁሉን የምትቀድስ ናት በዚህ አጋጣሚ። ስለዚህ በዓለም ካለው ጥፋት አምልጣችሁ ከመለኮታዊ ባህሪ በተስፋ ቃል ተካፋዮች ትሆኑ ዘንድ በእምነት ላይ በጎነትን በበጎነት ላይ ዕውቀትን ዕውቀት ይሏቸዋል መንፈሳዊ ዕውቀትን። በዚህ አጋጣሚ ሰው ከጥበብ ስጋዊ ከጥበብ መንፈሳዊ አስቀድሞ የሃይማኖትን ዕውቀት ይማር፣ የሃይማኖትን ጥበብ ይማር። ምክንያቱም እሱ ካልሆነ ከባድ ነው የሚሆነው ጥፋቱ ማለት ነው እንጂ ዕውቀት ቸግሯቸው አይደለም እኮ ሌሎቹ አይደለም። እና መንፈሳዊ ዕውቀትን አስቀድሙ እንጂ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር እሱስ አይደለ። በእምነት ላይ በጎነትን ጨምሩበት፣ በበጎነት ላይ ዕውቀትን፣ በዕውቀት ላይ የወንድማማች መዋደድን፣ በዛ ፍቅርን፣ በፍቅር ራስን መግዛትን። ራስን መግዛት አገርን ከመግዛት ይበልጣል ይላል መፍቀሬ ጥበብ ሰለሞን። ራሱን ያልገዛ ሰው የሆነ ነገር ልግዛቢል ሰው እሺ ብሎ አይሰበሰብለትም። ሀገር ልግዛቢል ይፈርስበታል። ቤተ ክርስቲያን ልግዛ ልስራ ልምራቢል ይፈርስበታል። አይሆንም። አትመራንም አንተ ይላል። አሁን እንዳሉቱ ሰዎች ማለት ነው። ታግሰናቸው ነው። በዚህ አጋጣሚ አይመሩንም። አሁን ያሉቱ አንዳንዶቹ ማለት ነው፣ ሁሉ አይደለም። በጣም ጥቂት ሰዎች በብዙ ክፉ ሰዎች ተጨፍልቀው ነው ያሉት። ከዛ ስለ ብዙ ክፉዎች ብሎ ደግሞ እግዚአብሔር በጥቂት ሰዎች እየማረን ያለው ማለት ነው። በጣም ጥቂት። ለምን እያድጋ ለሀገር ዘእንበለ አሐዱ ኄር ይላል። ህይወት የሌለው ሰው ሰብኮ ህይወት ያለው ሰው አያፈራም። በዚህ አጋጣሚ የማይቆርብ ሰባኪ ሰብኮ ቆራቢ አያፈራም። ለዚህ ነው ብትንትናችን የሚወጣው። በየፊናችን ነው የምንሄደው። አሁን እናንተ እንኳን ግዴታ ሆኖባችሁ ነው እንጂ ትምህርት እንደዛ ነው አይደለ? ነው እንተዋወቃለን አይደል? ከትምህርት ይልቅ መዝሙር ላይ ነው ፎከስ የምታደርጉት። ብር ትር ይላል ስብከት እንኳን አብዛኛው አገልጋይ፣ ሌላው ምዕመን ነው የሚሰበከው ብዙ ጊዜ አውደ ምሕረት እንኳን እና በጣም ተፈልገን መታጣት መቻል የለብንም ማለት ነው። በዚህ አጋጣሚ ሁሉም ጋር ቅዳሴው ላይ መሐሌቱ ላይ ሰዓታቱ ላይ ነጋ ለኪዳኑ መሸ ለቅዳሴው ሌሊት ለመሐሌት ለሰዓታቱ ማለት መቻል አለብን ማለት ነው። ግን ደግሞ ሰፊውን ጊዜ የራሳችን የአገልግሎት ክፍላችን ላይ እኔ ስብከቱ ላይ እናንተ ዝማሬው ላይ ትሆናላችሁ። ዕቅበተ እምነት ላይ የሚሰራው ዕቅበተ እምነት ላይ ይሰራል ማለት ነው። ጨምሩ ነው የሚለው አያችሁ። በወንድማማች መዋደድ ፍቅርን ጨምሩ ካለ በኋላ ፍቅር የሌለው ሰው እውር ነው፣ እነዚህ የሌሉት እውር ነውና በፊት ለፊቱ ብቻ ያለውን የቅርቡን ብቻ ይመለከታል፣ የዕለቱን ብቻ ይመለከታል፣ የጉንጩን ቅላት፣ የደረቱን ስፋት፣ የሆዱን መሙላት ብቻ ይመለከታል ማለት እኮ ነው። በፊት ለፊቱ ብቻ ያለውን ይመለከታል። እነዚህ የሌሉት እውር ነው፣ ፊት ለፊት ላይ ያለውን ብቻ ይመለከታል፣ የጊዜውን ይመለከታል፣ ዘመን የወለደውን ንጉሥ የወደደውን ይከተላል። ሰው ለሆዱ ካደረ የማይቀይረው ነገር የለም። በዚህ አጋጣሚ የማይቀይረው የማያኮበኩብ የለም። ስንቱ ቅርብ ወራጅ ሆኖ ተዛዘብን፣ ስንቱ ቀን ስንት አስተዛዘበን። ከእናት ቀን ይሻላል ይባላል አይደለ? ቀን ስንት አስተዛዘበን። ስለዚህ በዚህ ጊዜ ከፊት ይልቅ ትጉ። ፊትማ ሰላም ነበረ። ፊትማ ጥቅስ ባታውቁ፣ ዕውቀት ባታውቁ፣ ትምህርት ባታውቁ ችግር የለውም ነበር። ያ ደገኛ ዘመን ነበረ በፊት። አሁን እንደዛ አይደለም። ከፊት ይልቅ አሁን ትጉ። በፊት በቤተሰብ ቁጥጥር ነበራችሁ። ቤተሰብ ነው የሚያደርሳችሁ፣ ቤተሰብ ነው የሚንከባከባችሁ። አሁን ልትፈተኑ ነው። ለብቻ መኖር ልትጀምሩ ነው። እድሜ ከፍ ከፍ እያለ ነው። በአንድም በሌላ ምክንያት ከቤት ልትወጡ ነው። ዩኒቨርሲቲ መሄድ ይኖራል፣ በስራ ጉዳይ ይኖራል። እዚህ ሁሌ በጋ የለም ታውቃላችሁ።
ሁሌ ክሬም ምላስ የለም። ከፊት ይልቅ ጭንቅ ነው፣ አሁን ታገሱ ይላል። በእናት በአባት እጅ የሚበላበት ዘመን ላይ መጣ ይችላል። ራሳችሁን ልትችሉ ነው። ባህሉ የእናንተ አይደል እንዴ? ከፊት ይልቅ አሁን ትጉ ይላል። በፊት እንደዛ አይደለም፣ እንዳተኙ በብዙ በፊት እንደፈለግን ተኝተን እንቅልፋችን ሲለቀን እንነሳ ነበር። አሁን አይተኛም ማለት ነው። እንቅልፍ ተመቸኝ ተብሎ መኝታ ተመቸኝ ተብሎ እንቅልፍ የመጣ ተብሎ አይተኛም። አሁን እንደዛ አይደለም። በዓለም ካለው ጥፋት አምልጣችሁ ተጠርታችሁ የለ መጠራት ብቻ ለበቃችሁ ተመርጣችሁ የለ ይላል። ከዛሳ መጠራትም መመረጥም በቂ አይደለም። ከፊት ይልቅ መቼ ትጉ? አሁን ትጉ። አሁን ከባድ ሆኗል ነገሩ። ሰው እድሜው 50 60 70 ሆኖት እግሩ ወደ ጉድጓድ እያመራ እውነት መናገር አቅቶታል። እግዚአብሔር እያድጋ ለሀገር ዘእንበለ አሐዱ ኄር። እንቁ ሁናችሁ መውጣት መቻል አለባችሁ። በቤተ ክርስቲያን ጉያ በሰንበት ትምህርት ቤት በስላችሁ ከላይ አርስቱን ከታች ዳጉን አይታችሁ የአፉን በአፍ የመጽሐፉን በመጽሐፍ ለሚነሱ የውጭ መናፍቃንና የውስጥ መናፍቃን መልስ ለመስጠት የተጋችሁ ሁኑ ነው። ቀላል እንዳይመስላችሁ፣ የተጋችሁ ሁኑ። ሁሉ ከፊት ይልቅ አሁን መትጋት አለበት። በፊት ከውጭ መጥቶ ነው የሚነጥቃችሁ። አሁን በስልካችሁ ሊነጥቃችሁ እየመጣ ነው። ትጉ። ካሁን በፊት በመድኃኔዓለም እንደው ቅዳሜ ለእሑድ በተቻለ መጠን በጊዜ ስራችሁን አጠቃላችሁ ቴሌቪዥን ባትከፍቱ፣ ስልክ ባትከፍቱ፣ እሱን ልምምድ ጀምሩ። ውስጥ ስልክ አትክፈቱ፣ በቃ ዳታ አትክፈቱ። እውነት ይቅርባችሁ። ያኔ በጊዜ ተኙ። ትንሽ አርፋችሁ ሌሊት ወደ ቤተ ክርስቲያን ሄዱ። ሰንበት አይተኛም የሚለውን እዚህ ላይ አላመጣም። አሁን ገብቷችኋል? በጣም የሚነጥቃችሁ በራሳችሁ ስልክ እየመጣ ነው። በጣም አዲክትድ ሆነናል። ሁሉ በዚህ ሰለባ ያልሆነ ሰው የለም። ሁሉ እግዚአብሔር እንደው የቲክቶክ ያክል ሰዓት የለውም ጸሎት። የሚገርመው መነኩሴው ሁሉ እዚህ ውስጥ ነው ያለው። አገልጋይ ሁሉ እዚህ ውስጥ ነው ያለው። አብዛኛው ማለት ነው ወይ አንዳንዱ ማለት ነው። አንዳንዱ ካልኩ ነፃ ወጣሉ። እንደዛ እንዳታደርጉ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ መቼ ትጉ? አሁን ትጉ። ለምንድን ነው የተጠራ ነው? ግን ለአገልግሎት ነው የተጠራ ነው። የሰማችሁ ነው። ለምን የተጠራ ነው? ሁሉም ሰው አገልጋይ ነው። የውስጥ አገልግሎት የሚያገለግል አለ፣ የውጭ አገልግሎት የሚያገለግል አለ። በውስጥ በመቅደስ የሚያገለግል አለ፣ በውጭ በአውደ ምሕረቱ በሰንበት ትምህርት ቤቱ የሚያገለግል አለ። በራሱ አካል የሚያገለግል አለ፣ ከራሱ አካል በአፋ በሆነ ነገር የሚያገለግል አለ። አገልግሎት ምንድነው? አገልግሎት ለመንፈሳዊ ስራ መመረጥ ነው። ልጆቼ ሆይ በሉ እስኪ በሉ። አሁን አይሻትሉ? ልጆቼ ሆይ በሉ። በፊቱ ትቆሙና እሺ ተውት። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ ይላል። አገልግሎት ማለት ለመንፈሳዊ ስራ መመረጥ ነው። ማን የመረጠው ነው? እግዚአብሔር የመረጠው ነው። እግዚአብሔር ሲመርጥ ሰው እንደሚመርጥ አይደለም። እግዚአብሔር ሲመርጥ ችግር የለበትም። እግዚአብሔር ልስራ ካለ እግዚአብሔር ትንሽ ሰው ላይ አድሮ ትልቅ ስራ ይሰራል ማለት ነው። እግዚአብሔር ሊሳለም መጥቶ በዚህ የቀረ አለ ጆይን አድርጎ አይደለም ለሆነ ጉዳይ መጥቶ በቤተ ክርስቲያን የቀረው ሰው የሚጠጣበት አጥቶ ዛሬ እንኳን ተሳልሜ ልምጣ ወክ ላርግ ብሎ ስንቱ አገልጋይ ሆኖ እንደቀረ እናንተ አታውቁም። ስንቱ መጥቶ ድንገት ወክ ላርግ ብሎ መጥቶ እዚህ የቀረ ሰው አለ አይደለም። ከጓደኛው ጋር መጥቶ ሊያስመርቅ መጥቶ በዚህ ተመዝግቦ የሚቀር ሰው አለ። ታውቃላችሁ? የእግዚአብሔር ጥሪ ድንቅ ድንቅ ነው። ወደ ገዳም እንኳን ለጸበልተኛ ስንቅ ሊያቀብል ሄዶ በዛው መንኩሶ መንኖ የቀረ አለ። አታውቁ? ሊሳለም ለ3 ቀን ለ4 ቀን ሱባኤ ብሎ የሄደ በዛው ይቀራል። እግዚአብሔር ግን አገልግሎት ማለት ምን ማለት ነው? የተጠራ ነው ለምንድን ነው? ለአገልግሎት ነው። አገልግሎት ማለት ደግሞ ትርጉሙ ለመንፈሳዊ ስራ መመረጥ ነው። ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ነው። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ ይላል። ምንድነው አገልግሎት? ለመንፈሳዊ ስራ መመረጥ። ግን በራስ አካል ማገልገል አለ፣ ከራስ አካል ውጭ ማገልገል አለ። በራስ አካል ማገልገል ማለት በምናኔ በምንኩስና ማገልገል ማለት ነው። እግዚአብሔር ሰውን ሲጠራው ከሰባ ዓለም ወደ ገዳም፣ ከገዳም ወደ ምንኩስና፣ ከምንኩስና ወደ ብዕቱና፣ ከብዕቱና ወደ ግዑስና ይወስደዋል። እግዚአብሔር ሰውን በዓለም አገልግለው ቁርበት ጠቅለው
ቅል አንጠልጥለው ደበሎ አዝለው ከሴት ርቀው ንዝ ጠብቀው በበረሃ ወድቀው ድንጋይ ተንተረሰው ጤዛ ልሰው አሮረ ማህሉቱን ቁረ ሌሊቱን ድምፅ አራዊቱን ታግሰው የሚኖሩ አሉ። እነዛ በአካላቸው የሚያገለግሉ ይባላል። በራሳቸው አካል ያላቸው ቀሚስ ነው፣ ያላቸው ቆብ ነው፣ ያላቸው መቁጠሪያ ነው፣ ሌላ ንብረት የላቸው። ከሀገር ምድረ በዳ መርጠዋል፣ ከዘመድ ባዳ መርጠዋል። ገና ሲመነኩሱ ሙተዋል። እነሱ የሞተ የሚገል የሞተ ነው ታውቃላችሁ። ሙተዋል እነሱ። አበምኔቱ ገና በክር አስሮ ሲያመነኩሳቸው እኔ በክር አስሬዋለሁ። ቅናተ ዮሐንስ ይባላል። እንድንግባባ ነው ክር እምላችሁ። እኔ በዚህ ክር አስሬው የለ እኮ አንተ በራስ የፍቅር ገመድ ሰረው ብሎ ለእግዚአብሔር ይሰጠዋል። የሚያመነኩሰው ከመዝ ንበር ወከመዝ ግበር ኢትራይ ገጻ ወይትስማ ድምጻ፣ እንደዚህ ኑር እንደዚህ አድርግ። ቅድም ሲነግሩን ነበር ከነማር ይስሐቅ ከሌሎቹም ከዜና አበው እያውጣጡ። ስንክሳር በራሱ የመጣው ከዜና አበው እና ከቢላ አበው ከተናገሩት ከአባቶች ቃላት እያውጣጡ ሲነግሩን ነበረ መርሃ ግብር መሪዎቻችን። እና እንደውም ምን ይላል ማር ይስሐቅ? ኑሮ ተመቸኝ ብለህ ምንኩስናን እንዳታፈርስ ተጠንቀቅ ይላል። ቅዱስ ጎርጎርዮስ ዘኑሲስ ደግሞ ክርስቲያን በዓለም ሲኖር እንደ መነኩሴ ነው ይላል። በተለይ ያላገባ ሰውማ እንደ መነኩሴ ነው መኖር ያለበት። 50-60 አይነት ብፌ ቢኖር ኬተሪንግ ማንሳት የለበትም። 50-60ውን ዋው እያለ እየተደሰተ ማለት ቀንሶ ያነሳል፣ ቀንሶ ይዝናናል፣ ቀንሶ ያጌጣል፣ ቀንሶ ይተኛል፣ ቀንሶ ያወራል። ክርስቲያን እንደዛ ነው። በመጠን ኑሩ ማለት እኮ ለዛም ነው። ከመዝ ንበር ወከመዝ ግበር ኢትራይ ገጻ ወኢትስማ ድምጻ፣ የሴት መልክ እንዳታይ የሴት ድምፅ እንዳሰማ ሴት የሰራችሁን እንዳትበላ ብለው ይጨምሩበታል። ትክክለኛ መነኩሴ እንዲያ ነዋ። ትክክለኛ መነኩሴ ገመድ የሚታጠቅ ነዋ። አያችሁ፣ ገመድ የሚታጠቅ ነው። ለትጋሃ ሌሊት የሚተጋ ነው። ከዕለት ጉርሱ የተረፈውን ከባህቱ የሚያወጣ ነው። በቃ ይሄው ባዶ ነኝ ብሎ እጁን የሚዘረጋ ነው። እጅን እንዲህ መዘርጋት አንደኛ ንጹህ ነኝ ማለት ነው። እኔ ንጹህ ነኝ ብያለሁ፣ ደግሞ አንተ አንጻኝ ማለት ነው። ታውቃላችሁ፣ ሲገነዝ እንኳን አይኑ፣ ጆሮው፣ አፉ፣ አፍንጫው በእጆቹ ይሸፈናሉ። የዚህን ዓለም ተራ ነገር በጆሮ ያልሰማው፣ የዚህን ዓለም ተራ ነገር አላየውም፣ ዋዛ ፈዛዛ ሳቅ ስላቅ በአፍ ያልተናገርኩኝም ሲል መነኩሴ ጆሮዎቹ፣ አይኑ፣ አፉ፣ አፍንጫው በእጆቹ ተሸፍነው ነው የሚገነዘው። ቄስሳ እንዲህ ብሎ ይገነዛል። እጆቹን በትከሻው ላይ አድርጎ ለምን መስቀልክን ተሸክም ልብሰ ተክኖ ለብሶ አስከሬኑ ይገባል መቅደስ፣ ለታቦቱ ይሰግዳል። ካህን ከሞተ በኋላ ኃጢአት ማስተስረይ ይቻላልና መስቀል ተሸክሜ ሕዝብህን አገልግያለሁ። ዲያቆንሳ ወገቦቹ ጋር ይሆናል። ትሁት ዲያቆን ከካህኑ ዝቅ ከምዕመኑ ብቅ ብዬ አገልግያለሁ። ምዕመንሳ እጆቹ አፍረቱ ላይ ይደረጋሉ። በተሰጠኝ አብራክ ልጆች አፍርቼ ስጋው ደግሞ ተቀብዬ አስራት አውጥቼ ኑር ያለው ሲል እንዲያ ነው የአባቶቻችን ስርዓት። ስለዚህ በራስ አካል ከራስ አካል ውጭ ይሄ በራስ አካል ይባላል። በምናኔ ከራስ አካል ውጭ የውስጥ የውጭ ይባላል። በድቁና በቅስና በጵጵስና ክህነት ያለው ማለት ነው መቅደሱን ያገለግላል። ከዛ ውጭ ያለ በውጭ ያገለግላል ማለት ነው። በገንዘብ በጊዜ በጉልበት አያችሁ፣ ለአገልግሎት ነው የተጠራ ነው ማለት ነው። ስለዚህ ለአገልግሎት የተጠራ ከፊት ይልቅ መትጋት መቻል አለበት ማለት ነው። በቃ የሚተወው ነገር አለ። አገልጋይ ሲሆን አገልጋይ ስንሆን የገባኑ ኮሚትመንት አለ። አሁን እሑድ ቅዳሜ አንዝናናም፣ አገልጋዮች ነንና ጊዜም የለን እኛ አይደለም። ሌሊት ነው የምንነሳው። የምንተወው ነገር አለ ማለት ነው። በነገራችን ላይ ቤተክርስቲያን መጥቶ አስቀድሳችሁ ስትሄዱ ቤተክርስቲያን ሳይመጣ ሳያስቀድስ እቤት የጠበቃችሁ ሰው በአንድ ነገር ይበልጠናል። ቁርስ በልቶ ቡና በመጠጣት በሌላ በምንም አይበልጣችሁ። ቀርታችሁ ቼክ አድርጉት ከቤተክርስቲያን በምንም አይበልጠንም። በጣም በቤተ እግዚአብሔር መምጣት ትርፋለው ማለት ነው። አእምሮ ይስላል። ለአካዳሚካሊ ትምህርቱ በራሱ ሰይፍ ዘክልያፉ ያሰኛል። የስጋ ስሜትን ይገታል፣ ቅርጽ ያስይዛል። አያችሁ፣ ስጋው ደግሞ እንደዛ ነው። ዕውቀት፣ ምስጢር፣ ለበው፣ ጥበብ፣ ማስተዋል ይገልጣል። ስጋው ደግሞ የስጋ ስሜትን ጥርግርጉን አውጥቶ ያርቀዋል። ያ የበግ ደም አይደል እንዴ መቃል ላይ ሲቀባ በሙሴ ጊዜ ዘጸአት 12 ልክ ደሙን ሲያይ ቀሳፊ መልአክ አረቀ ይላል። በር የተባለ የክርስቲያን ከንፈር ነው ይላል ቅዱስ ዮሐንስ አፈወርቅ። አይ አፍ ዘይትፋም ዘንተ ብስተ
ምን አይነት አፍ ነው የሚቀበለው እንዳለ አባ ሕርያቆስ። ስለዚህ ያ የበግ ደም መልአኩን ካራቀ ቀሳፊ መልአኩን ካራቀ ስጋው ደግሞ አጋንንትን ያርቃል ብሎ ተርጉሞታል ቅዱስ ዮሐንስ አፈወርቅ ዘጸአት 12 ሲተረጉም። ስለዚህ እንደዛ ነው። በራስ አካል ከራስ አካል ውጭ በውጭ በውስጥ ክህነታዊና ህዝባዊ ተብሎ ግን አገልግሎት ፈተና አለው። ምን አለው? ፈተናው የመጀመሪያ ፈተና የራስ የሥጋ ስሜት ነው። የራሱን የሥጋ ስሜት ቆርጦ የጣለ ሰው ድል የነሳ ሰው በምንም አይታለል። በምንም በስልጣን ስልጣን አይደለም ስጋዊ ስልጣን መንፈሳዊ ስልጣን አይፈልጉምና አቡነ ተክለ ሃይማኖት አይደለም ንግስና ሞቶሎሚ ላንግስ ብሏቸዋል። ንግስና ልስጥ ብሏቸዋል አቡነ ተክለ ሃይማኖትን። ያንተ ንግስና ውሾች የሚረግጡት ቆሻሻ ጭቃ ይመስለኛል ነው ያሉት። ንግስናን ቆሻሻ ጭቃ ያሉ ናቸው። ታውቃላችሁ? ሄዱ ጵጵስና ተሰጥቷቸዋል። አባ ዮሐንስ ለሚባል ግብፃዊ ሰጥተውት ነው የገቡት። እኔ ዋሻ ነው ገብቼ የምጸልየው፣ እኔ አዲስ ሐዋርያ የኢትዮጵያ ጳጳስ ሐዋርያ ብሎ ራሱ መድኃኔዓለም ሹሞኛል። እንዴት ይላል ገድሉን ተመልከቱ። እንዴት ሜሮን የሌለው ሰው እንዴት ጵጵስና ትሾማለህ ብለው አንተን እኔ ራሴ ሹሜሃለሁ፣ አንተን ማንም አይሾምብኝም። እሳቸውን የሾማቸው መድኃኔዓለም ነው። ሌላው ደግሞ ቀሚስ በልኩ አሰፍቶ ፒቲሽን አሰባስቦ ቋንቋው ትዝ ብሎት አለ እንደዛ በጣም ማለት ነው። ተኩላ እረኛ ሆኜ በግ ልጠብቅ ሲል አያስቅም? እና በዚህ ዘመን መትጋት አያስፈልግም? ተኩላ እረኛ ልሆን በጣም አልኳችሁ እኮ ዝርክርክነታችን። ሌሎቹ ከኋላ በካሜራ እየተከተሉ የእንትናን ዲኤንኤ ዛሬ እናወጣላቸዋለን። ድሮ ዜና ገድል ነው የሚጻፍላቸው፣ ሐዋርያዊ ጉዞ ነው የሚጻፍላቸው አባቶቻችን። ድሮ አይደለም ዜና መዋዕል አንድ ንጉስ ሲሄድ እንኳን ከኋላ ዘጋቢ ያለው ዜና መዋዕል ጸሐፊ ያለው። አጥማቂው ብትሉት እንዳላሰተኛ የወረራት እንደው እብድ ብቻ የተባለ ይኑርብሽ የተባለች ሀገር ስለሆነች እባካችሁ ከፊት ይልቅ አሁን ትጉ፣ እብድ ብቻ ይኑርብሽ የተባለች ይመስላል። ምክንያቱም ጥቂት ንጹሃን አሉ። ምን እናረጋለን እኛ እጅ ነው እንጂ ምን ዘረጋው መሳሪያ እንዘረጋ ወደ ላይ ይላል ቅዱስ ዮሐንስ አፈወርቅ። እጃችን በትምህርተ መስቀል እንዘረጋለን እንጂ ይላል። እንዲያ ብለው አርፈው ቁጭ ብለዋል። በቃ ምልክቶቻችን እንኳን ሲያጠፏቸው ሰንደቅ ዓላማ ምልክት ነው ጠፋ ከቆየ። እመቤታችን ምልክት ናት። ይኸው በስድብ ባረኩላቸው። ስዕሏን እየቀደዱ ነው። በስድብ የባረከው ጳጳስ ነው። ስዕሏን የቀደደ ሌላ አንዱ እርጋጥ ነው። ስዕል ይዛችሁ እንዳትወጡ፣ ባንዲራ ይዛችሁ እንዳትወጡ፣ አሁን መስቀል ይዛችሁ እንዳትወጡ። አሁን ትጉ ይሆናል። ቀጣይ ጠብቅ፣ ትጋ። ያኔ ይሄ እኮ ሌላ ምንም ሚሽን የለው ምን የለው። ይሄ እውነት ነው። ከፊት ይልቅ አሁን ትጉ። እንቅልፍ እንዳይላችሁ። እየተቀለደ የሚኖርበት ያ ደጉ ዘመን የአባቶቻችን አለፈ። አሁን እንደዛ አይደለም። መትጋት ያስፈልጋል። ግን በምን በቃለ እግዚአብሔር ነው። ምግቡስ ቃለ እግዚአብሔር አይደለም? ሰይፉስ ቃለ እግዚአብሔር አይደለም? የራስ የሥጋ ስሜት ነው ፈተናው ባጭሩ። ሀሉ በመንፈስ ወፍቶቶ ለሥጋ ይትግበሩ። እኔ ግን እላችኋለሁ በመንፈስ ተመላለሱ እንጂ የሥጋን ሥራ ከቶ አትፈጽሙ። የራስ ገላትያ 5ን አንብቡ። አድመኝነት፣ ዘረኝነት፣ ዘፋኝነት እያለ የሚሄደው ነው። የራስ የሥጋ ስሜት ፈተና አለው አገልግሎት። የራሱን የሥጋ ስሜት ቆርጦ የጣለ ሰው በምንም አይታለልም፣ በምንም አይልከሰከስም። አገልግሎቱን መደበቂያ ካላደረግኑ እግዚአብሔር ለሚሻግት እንጀራ አይተረተርም። ሁሉን ያኖራል እግዚአብሔር። ሃይማኖት የሌላቸውን ያኖራል እንዴ? እንኳን ለናንተ ሃይማኖት ላላችሁ ሃይማኖት ለሌላቸው ፀሐይን እኩል አወጣለሁ፣ ዝናምን እኩል አዘንባለሁ፣ በአንድ ጣራ ሰማይ ስር በአንድ ወለል ምድር ላይ ያኖራቸዋለሁ ይላል ማቴዎስ 5:45 ነው። ሁሉን መድኃኔዓለም ያኖራል። አንደኛው ፈተና የራስ የሥጋ ስሜት ነው። እንቅልፍ የሥጋ ስሜት ነው። ስስት የሥጋ ስሜት ነው። ዘረኝነት የሥጋ ስሜት ነው። ሁለተኛው ሰዎች ናቸው። ሰዎች አሁን ቄሱ መነኩሴው የሚላችሁ የለም? እናንተ ወደ ቤተክርስቲያን ስትመጡ ቄስ ያጫውታታል አልተባላችሁ? ወንዶቹም እንደዚህ አይደለም? ሰው ነው፣ ያውም ቤተሰብ ነው። እንደው ዛሬ እንኳን አተርፍም ባህል ነው። እንደው መች ነው የምተኛው አልተባላችሁ? አላቅም። ምናልባት በገጠር እንባል ነበር። እናንተ ያገኛችሁት ኦፖርቹኒቲ እዛ የለም። ምክንያቱም እዚህ ያለው ማህበረሰብ ራሱ የተማረ ነው። እዛ ግን ትንሽ ልጅ ቤተክርስቲያን አይሄድም፣ መቃብር ቦታ ትለከፋለህ እንባል ነበር።
ቤቱ ነው እየለከፉን ትለከፋለህ ይሉን ነበር አይደል? ገብቷችኋል አይደል? እዚህ እንኳን እንደዛ አይደለም። ምናልባት አያችሁ፣ ሁለተኛው ፈተና ከሰው ነው። በዓለም ሳላችሁ መከራ አለባችሁ ተብሎ የለ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ፣ እናንተ ግን እንደ ርግብ የዋሆች እንደ እባብ ልባም ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ማቴዎስ 10:16። ሶስተኛው ከአጋንንት ነው ፈተናው። ከየት ነው? መጋደላችን ከስጋና ከደም ጋር አይደለም፣ ረቂቅ ከሆኑ መናፍስተ ሰራዊት ከሰማይ ሰራዊት ከአጋንንት ጋር ነው እንጂልና ጫማ ተጫሙ ይላል። እንዳንድ ወታደር እየጣሰ እየዳሰ ለመሄድ ወታደር ጫማ ተጫሙ፣ ወገባችሁን ታጠቁ ይላል። ወገባችሁ የታጠቀ ብርሃናችሁ የበራ ይሁን ይሌለ ሉቃስ 12:34 ላይ ወገባችሁን ታጠቁ ንጽህናችሁን ጠብቁ ማለት ነው። በዚህ አጋጣሚ አገልጋይ እንደሌላው ሰው በ40 ቀን ምናምን አይደለም መቁረብ ያለበት፣ ቶሎ ቶሎ መቁረብ አለበት አገልጋይ። ወገባችሁን ታጠቁ ከዛስ ጥሩር አድርጉ ይላል። የራስ የብረት ቆብ አድርጉ። ወታደር ናችሁ። አናታችሁ እንዳይፈረከስ እንዳይፈለጥ፣ አናታችሁ እንዳይመታ፣ ራሳችሁ እንዳይመታ፣ ክርስቶስ በእናንተ ምክንያት እንዳይሰደብ፣ ክርስቶስ ነው ራሳችሁ ዳታሰደቡት። ከዛስ ልብስ ልበሱ ይላል። ጥሩር ልበሱ። የራስ ቁር አድርጉ ይልና ጥሩር ልበሱ ይላል። በንስሐ ተመላለሱ፣ ንስሐን ቅዱሳንን ገንዘብ አድርጉ። ልበሱ ወላ አዲስ ብእሲ፣ አዲሱን ሰው ክርስቶስን ልበሱት ቅዱስ ጳውሎስ ይልና በእጃችሁ ሰይፍ ያዙ። እየሰማችሁኝ ነው? በእጃችሁ ምን አድርጉ? በእጃችሁ ሰይፍ ያዙ። በእጃችሁ ሰይፍ ያዙ። ኤፌሶን 6:12 አንብቡ ገብታችሁ። ሰይፍ ያዙ ማለት ምን ማለት ነው? ሰይፉም የእግዚአብሔር ቃል ነው ይላል። ሰይፍ ነው የእግዚአብሔር ቃል ይለያላ። የእግዚአብሔር ቃል አጥንትና ጅማትን ይለያል። ቅልጥምን ማለት ምን ማለት ነው? የስጋ ስሜትን ቆርጦ ይጥላል ማለት ነው። ከምን ፈቃደ ስጋን ወደ ፈቃደ ነፍስ፣ ፈቃደ ነፍስን ወደ ፈቃደ እግዚአብሔር ያጣጋል ያስጠጋል ማለት ነው። ሲቀጥል ያርቃል ማለት ነው ሌሎቹ። እና ፈተናው እንደዛ ነው። ጥቅም አለው አገልግሎት ምን አለው? ጥቅሙ ይውላችሁ፣ ጥቅሙ እረፍት ነው፣ ሰላም ነው። አሁን እንኳን እዚህ በመቆየታችን ምን የሚያስደስት ነገር አለ ደግሞ? ይሄ ስጋው ተበልቶ አጥንቱ የቀረ ዘመን አይደለ? በቃ ወሬ ነው የምታገኙት፣ ወሬ በቃ ኢትዮጵያዊ አንመስልም። አሁንማ ጭራሽ ደም ላይ የበቀለ እህል እየበላን አውሬነታችን ቀጥሏል። በደም የበቀለ እህል ነው የምንበላው። እግዚአብሔር ራሱ እህር ማብቀሉ ሕፃናትን አይቶ ነው። ቀንና ሌሊት አይለዩማ። እንጀራ ስጭኝ ይላል ሕፃን፣ የለም ሲባል እኮ ባይኖርም ስጭኝ ይላል። እናቱን ያስቸግራል። ስለ ሕፃናቱ ብሎ ሩጠው ስለማያመልጡ ስለ ትልልቅ አረጋውያን ብሎ ነው እግዚአብሔር። በእውነቱ እንደ ይመለሱ ይሆን ብሎ እግዚአብሔር አይደለም። ጥቅሙ መረጋጋት ነው። የህይወት አክሊል ማግኘት ነው አይደለም እንዴ? ሙሉ ደሞዝ መቀበል ነው። ሙሉ ደሞዝ እንድትቀበሉ እንጂ በሉ እስኪ በሉ ልጠቅለል ትምህርቴን መሰለኝ። ሙሉ ደሞዝ በሉ እንድትቀበሉ እንጂ የሰራችሁትን እንኳን እንዳታጠፉ ለራሳችሁ ተጠንቀቁ ይላል። ሁለተኛ ዮሐንስ መልእክት ምዕራፍ 2:8 ላይ ሙሉ ደሞዝ መቀበል ነው ጥቅሙ። ይሄን ካልን አገልጋይ ምን ይሁን? አገልጋይ ክርስቲያናዊ ግዴታዎችን የሚወጣ ይሁን። አገልጋይ ጾም፣ ጸሎት፣ ስግደት። አገልጋይ ታይቶ ዋው አገልጋይ ነው የሚባል መሆን መቻል አለበት እንጂ እንዴ እሱ ሲዘምር የነበረው ነው ሌላ ሰው ነው፣ ሲሰብክ የነበረው ነው ሌላ ሰው ነው ተብለን ህዝቡን ግራ አጋባኑ። አገልጋይ ታይቶ አገልጋይ ነው የሚባል የተሰነገለ መሆን መቻል አለበት ማለት ነው። በደንብ ቀጥ ያለ በዚህ አጋር እሱን መለማመድ ያስፈልጋል ማለት ነው። በአንዴ አይመጣ መለማመድ፣ የወደቅን እየተነሳን ማሰናከያ እንዳንሆን ለሰዎች በደንብ ጥንቅቅ ብለን የት ነህ ስንባል እዚህ ነኝ ለማለት የሚያሳፍር ቦታ መገኘት መቻል የለብን። በዚህ አጋጣሚ የተዝረከረከ ፋይል እኛ ሰው አይደለም የምንፈራው። ማንን ነው? እግዚአብሔርን። ሰው ያየኛል በእንትን ያወጡኛል ምናምን እንዴ ብለን አይደለም። በደንብ ከወዲሁ ተኮትኩተን ተሰንግለን ማደግ መቻል አለብን ማለት ነው። ሌላው ዕለት የአብያተ ክርስቲያናት ጉዳይ የቤተ ክርስቲያን ሐሳብ የሚያሳስበው መሆን መቻል አለበት። በነገራችን ላይ አገልጋይ የቤተ ክርስቲያን ጉዳይ የሚያሳስበው መሆን መቻል አለበት። ቅዱስ ጳውሎስ ነው እንግዲህ ምን ይላል? ሁለተኛ ቆሮንቶስ 11:28 ላይ ሁለተኛ ቆሮንቶስ 11:28 ዕለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ማለት እኮ የክርስቲያኖች ጉዳይ ነው ማለት ነው።
እንጂ 20 ዓመት የሚፈጅ ቤተ መቅደስ ብቻ እየሰራን እንኑር እንዴ? ዝም ብለን እዛው ላይ ቁጭ ብለን እሱ ሲያልቅ ሌላ እየተካን የህፃናት መማሪያ እንዲህ አይነት ቦታ ያስፈልጋል። የሚከራዩ ለግብዓትነት የሚያገለግሉ ያስፈልጋል። ነጠላ ሌላ ቦታ ሄደን ከምንገዛ ልብሰ ስብዓት ያስፈልጋል። እሱን የምናደርግበት ዝም ብለን ህንፃ ቤተክርስቲያን ብቻ ስንሰራ አንኖርም። ይሄ በዚህ አጋጣሚ ሲቀጥል ውሻ በጮኸ ቁጥር ድንጋይ እየወረወርን ጥያቄ ስንመልስ አንኖርም። የተማረ ሰው እኮ ጥያቄው ሳይመጣ ተመልሶለታል። ገብቷችኋል አይደል? ውሻ በጮኸ ቁጥር ድንጋይ ስንወረውር አንውልም። ድንጋዩ ሲያልቅ ውሻው መጥቶ ይበላናል። እሳት ሊነሳ ነው ብለን እሳት ማጥፊያ ይዘን አንቆምም። ጉንዳን ሳይመጣ አመድ ነስንስ። የተስተካከልን ከሆን ማንም አይነካንም፣ ተዋሲያን አይቀርቡንም ማለት ነው። እለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው። ሌላው ግን እያንዳንዱ ሰው የመጨረሻ ንግግሬ ሁሌ ነው የሚገርመኝ። እያንዳንዱ ሰው ይቅርታ አድርጉልኝ ወላጆች አላችሁ፣ አሁን ይመቻል እንዲህ አይነት ኤቫሉዌሽን ሾው ነው ይሄ። ይቅርታ የመገማገሚያ መድረክ የዓለሙን ቋንቋ ልዋስና ወጥ ይሰራሉ ልጆች። እንዴት ነው አሁን ወጥ ይሰራሉ፣ ዕቃ ያጥባሉ ነው መዝሙር ጥናት እያሉ ነው የመጡት። ይመቻል። እኔ አሁን ማፋጠጥ እንግዳ ጸባይኛ ነው አላፋጠጥም እንጂ ከቤት ማለት በደንብ የአገልግሎት ጊዜ አለ። ለምን እንደሆነ ታውቃላችሁ? ዘይክል ሰሪያ ቤቱ ያስታምን ቤተ እግዚአብሔር ይላል። የራሱን ቤት ያላገለገለ የእግዚአብሔርን ቤት አያገለግልም። ውሸት ነው። ቤት ያላጸዳ አልጋ ያላነጠፈ ምን ይባላል? ይሄ ሰውዬ ሰው ነው እንዴ? ዕቃ ያላጠበ ምንድን ነው የሚባለው ነው? ቆይ ለእናንተ ልስጣችሁ። ስልኩን እንኳን ቻርጅ የማያደርግ ቻርጅ ያደረገውን ጨርሶ የሚያድር ዝርክርክ የሆነ አገልጋይ ይሄ አገልጋይ አይሆንም። በየትኛውም መንገድ ነው የምነግራችሁ። ልጆች ስለሆኑ ብቻ አይደለም፣ በየትኛውም በቃ ለምን ዘይክል ሰሪያ ቤቱ ያስታምን ቤተ እግዚአብሔር። ቅዱስ ጳውሎስ እኮ ነው ታውቃላችሁ። ቅዱስ ጳውሎስ እንደዛ ይላል፣ የራሱን ቤት ያላገለገለ የእግዚአብሔርን ቤት አያገለግልም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ነው። የራሱን ቤት ያላገለገለ የእግዚአብሔርን ቤት እንዴት ሊያገለግላት ይችላል ይላል። እና በደንብ መትጋት አለብን። ከሄድኩኝ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንደሚነሱ እነግራቸዋለሁ ይልና እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ለሚያምኑት ሁሉ ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። በተሰጠ ጸጋ ጸንተ ኑር፣ ማር ወገስጽ ይላል። ይሄንን አስተምር፣ ገስጽ፣ ለሚያምኑት ሁሉ ምሳሌ ሁን ይላልና በዚህ እንጠቅል። እንግዲህ እንደ ቁመቴ ነገር አላሳጥርም። ልጠቅልል። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ቆየን። አሜን።